ነው ራሳችንን መጠበቅ ምንችለው? ከጅንና ከሲህር ለመከላከል ትክክለኛው መንገድ ምንድነው? እስኪ ከሱናና ትክክለኛ ከሆነ የኢስላም ትምህርት አንፃር እንዴት እንደሆነ ንገረን። የመጀመሪያውና ዋናው መከላከያችን የዕለት ተዕለት ተስካሮቻችንን አጥብቆ መያዝ ነው። በማንኛውም ጉዳያችን በአላህ ሱብሓነሁ ወተዓላ ላይ ብቻ መመካት ነው። አላህ ካልፈቀደ በቀር ማንም ሊጎዳንም ሆነ ሊጠቅመን እንደማይችል ማወቅ ነው። ከአላህ ጋር ስንገናኝና ግንኙነታችንን ስናጠነክር በአላህ ጥበቃ ስር እንደምንሆን ማወቅ ነው። ሁወል ሐፊዝ፣ ከእርሱ ውጪ ሌላ ጠባቂ የለምና። እናም አላህ እንዲደርስብን የወሰነው ፈተና ከሆነ ደግሞ ፈተናውን በሰብር ማለፍ ይኖርብናል። አስቡት፣ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላይ ለአላህ የቀረበና ሃይማኖተኛ ሰው የለም። ግን እሳቸውም ቢሆኑ በዚህ ተፈትነዋል። እሱን ማወቅ አለብን። እኛ ደግሞ በጣም ቀላል የሆኑ አዝካሮች አሉን። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ከቤቱ ሲወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ያለ ሰው መላኢኮች ተመርተሃል፣ ለጉዳይህ ተበቅተሃል፣ ተጠብቀሃልም ይላሉ። ሸይጣኖችም ከእርሱ ይርቃሉ። እንዲህ ያለን ሰውን እንዴት ልታጠቃው ትችላለህ ይባባላሉ። መጸዳጃ ቤት ስንገባ ደግሞ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወል ኸባኢስ ማለት አለብን። አንድ ጊዜ አንዲት እህት ላይ ሩቅያ እየቀራው ነበር። ሽንት ቤት ውስጥ በጣም ብዙ ትዘፍን ነበር። ስቀራባት በሷ ላይ የነበረው ጅን እድሜው 180 ዓመት ነበር። Jinns live that old. ለጅን 180 ዓመት ማለት ለኛ ገና 18 ዓመት እንደማለት ነው። በጣም ልጅ ነው። very young. Subhanallah. እና በጣም ያሰቃያት ነበር። እናም ለምን ያስካት ብዬ ጠየቅኩት። ሁል ጊዜ ሽንት ቤት ስትገባ ዱዓውን አትልም፣ ደግሞ ብዙ ትዘፍናለች አለኝ። ምን እንዳደረገ ታውቃላችሁ? የሻወር መጋረጃው ተዘግቶ ነበር። ውስጥ ገባ። ከዚያ ሻምፖዋ ወደቀ። ልክ ሻምፖ ሲወድቅ ደንግጣ ራሷን ሳተች። ስትወድቅ እሱ ላይ ወደቀች። ስለዚህ እሱ ላይ ስለወደቀች የተበቀላት ነው የነበረው። ስለ ጅኖች ስናወራ አንድ ማንሳት ያለብን ነገር ጅኖች በጣም መሀይም ናቸው። 80% የሚሆኑት ጅኖች በትምህርት ደረጃ ብንገልጸው አስተሳሰባቸው ከኤሌመንተሪ የማይበልጥ ነው። ስለዚህ አንድ ነገር ሲያደርጉ ባለማወቅ ነው። ለምንድን ነው ለዚህ ብለህ ሰውን የምትጎዳው? አያውቁም። አሁን የምነግራችሁን በደንብ ያዙ። ምክንያቱም አብዛኛው ጊዜ ሰው ጅኖችን የሚጎዱት በዚህ መንገድ ነው። ሼህ አማርም ያነሱት ነገር ነው። ሲንክ ውስጥ ወይም ጉድጓድ ውስጥ ትኩስ ውሃ ቢስሚላህ ሳትሉ በጭራሽ አትድፉ። ሰምታችሁኛል? አልሰማችሁኝም? እሺ ልድገምላችሁ። ትኩስ ውሃ ሲንክ ውስጥ ወይም ጉድጓድ ውስጥ ቢስሚላህ ሳትሉ በጭራሽ አትድፉ። ሼክ አማር እንዳሉት 100 የሚጠጋ ኬዝ ያነበብኩት ቢኖር ሸይጣኖች በዚህ ምክንያት ሰውን ሲበቀሉ ነው። እኔ ራሱ የሆነ ጊዜ አክስቴ ነገረችኝና ልጅ እያለሁ ትኩስ ውሃ ጉድጓድ ውስጥ ቢስሚላህ ሳትሉ አትጨምሩ፣ ሸይጣኖች እዛ ይሆናሉ፣ ይለክፋቸዋል ምናምን አለችን። ከዛ እኔ አላምንም አልኩኝ። እንዴት ትኩስ ውሃ ሸይጣንን ይጎዳል? ሸይጣን ከእሳት አይደለ የተፈጠረው? ለካ እንደዛ አይደለም። እኛ በሸክላ ምንፈነከት ማንሆንም። እኛ በሸክላ ምንፈነከት ደም በደም ነው የምንሆነው። እንደዛ ነው። ከዛ የሆነ ጊዜ ቪዲዮ አየሁ ሼክ አልባኒ ራሱን ነገር ሲያወራ። ከዛ ይህን ፖድካስት ሳይ 100% እርግጠኛ ሆንኩኝ። ሌላም ሼክ አማር እንዳሉት በቤታችን ውስጥ እንደ ሽንት ቤት እና ቆሻሻ ቦታዎች፣ እንደዚህ አይነት ቦታዎች ስትገቡ፣ እንደዚህ አይነት ቦታዎች ስትጠጉ ቢስሚላህ ነው። አሁን የምነግራችሁን ሁላችሁም መያዝ አለባችሁ። የፈለጋችሁም በማስታወሻ ያዙት። አሁን የምነግራችሁ ለአጠቃላይ ሩቅያ ነው። አንደኛ ሱረቱል ፋቲሃ 7 ጊዜ፣ የሱረቱል በቀራ የመጨረሻዎቹ 2 አንቀጾች፣ የአሊ ኢምራን የመጀመሪያዎቹ 5 አንቀጾች፣ እናም ከሱረቱ አሊ ኢምራን ከአንቀጽ 190 እስከ 194፣ የሱረቱ ሳፋት የመጀመሪያው ገጽ፣ ሱረቱል ጂን፣ የሱረቱል ሐሽር የመጨረሻዎቹ 4 አንቀጾች፣ የሱረቱል አሕቃፍ የመጨረሻው ገጽ፣ ሱረቱል ዘልዘለ፣ 4ቱ ቁል እና ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዓሊም 7 ጊዜ። አሁን በእነዚህ ላይ ሌላ አንቀጾች መጨመር እንችላለን? አዎ አስፈላጊ ከሆነ። ለምሳሌ ለዓይን ናስ ምርጡ መከላከያ ምንድን ነው? የተለየ ሐዲስ ባይኖርም ግን በልምድና በተሞክሮ ውጤታማ የሆኑ አንቀጾች አሉ። ውሃ ላይ ወይም እጃችሁ ላይ ሱረቱል ካፍ አንቀጽ 39 7 ጊዜ ትቀራላችሁ። ከዛ አያቱል ኩርሲ እና ሱረቱል ፋቲሃ እናም የሱረቱል ቀለም የመጨረሻዎቹ 2 አንቀጾች ትቀሩና ትነፉበታላችሁ። ከዚያም ፊታችሁንና ሰውነታችሁን ታብሱበታላችሁ። በሩቅያ ላይ አንድ መመሪያ አለን። እሱም ሽርክ እስካልሆነ ድረስ ሩቅያ ማድረግ ችግር የለውም የሚል መመሪያ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለኢጅቲሃድ በሩን ከፍተውልናል። ሩቅያ የምንለው አንድ የታመመ ሰው ላይ የቁርአን አንቀጾችንና በሸሪዓው የተፈቀዱ ዱዓዎችን ማንበብና መቅራት ማለት ነው። ይህንንም ነብያችን ሰለላሁ ዐለይሂ ወሰለም ለራሳቸውም ሆነ ለሌላ ሰው አድርገውታል። ሩቅያ የግድ ለዓይን ናስና ለሲህር ብቻ ሳይሆን ለተለያዩ ህመሞችና ችግሮችም ይሆናል። አረቦች በጃሂልያም ጊዜ ስለ ሩቅያ ያውቁና ሩቅያንም ይተገብሩ ነበር። ነገር ግን በዛ ጊዜ ሽርክን የሚቀላቅሉበት ነገር ስለነበረ ኢስላም እነዛን ከልክሏል። በአንጻሩ ደግሞ ከሽርክ ነፃ የሆኑትና ንጹህ የሆኑትን ኢስላም
አጽድቆታል። በሐዲሱ ላይ አውፍ ኢብኑ ማሊክ እንደተረከው ሰሐቦች በጃሂልያ ጊዜ ሩቅያ ይተገብሩ ነበር። ነቢያችንን ሰለላሁ ዐለይሂ ወሰለም ስለዚህ የሩቅያ አይነት ጠየቋቸው። ነገሩ በኢስላም የሚፈቀድ ነው ወይስ አይደለም ለሚለው መልስ ፈለጉ። ነቢያችንም ሰለላሁ ዐለይሂ ወሰለም ምን ይባሉበት እንደነበረ አይተው ለመለየት የምታደርጉትን ሩቅያ እስኪ ያሳዩኝ አሏቸው። በመቀጠልም ለዚህ ጉዳይ ትልቅ መመሪያና አጠቃላይ ህግ የሚሆን ንግግር ተናገሩ። ሽርክ እስካሌለው ድረስ ሩቅያ መተግበር ችግር የለው። ማለትም የኩፍር ወይም የሽርክ ንግግር ወይም ድርጊት እስካሌለው ድረስ ሩቅያ ማድረግ ችግር የለውም። ስለዚህ ማንኛውም ሩቅያ የሚደረግበት ንግግር ግልጽና የሚረዳ ከሆነ እንዲሁም ሽርክና ክልክል የሆኑ ነገሮች ካሌሉበት ለማንኛውም አይነት በሽታ፣ ለአካል ጉዳት፣ ለቁስል፣ ለሲሕርና ለዓይንናስ ሁሉ ሩቅያ ማድረግ ሙሉ በሙሉ የተፈቀደ ነው ማለት ነው። ለምሳሌ በሆነ ችግር ያለ አንድ ሰው ላይ አንድ የቁርአን አንቀጽ ቀርተህበት ቢሻለው ምንም ችግር የለውም። ሌላ ሰው ደግሞ ሌላ አንቀጽ ቀርቶበት ሊሻለው ይችላል። ስለዚህ ሩቅያ ማለት በቁርአንና በሱና ገደብ ውስጥ ያለ ሰፊና ክፍት የሆነ በር ነው። የሆነ ሰው ልጆቻችንን እንዴት ነው የምንጠብቀው? ያልከው ሁሉ ጥሩ ነው፣ ግን እኔ ሁሉንም ማድረግ አልችልም፣ ይበዛብኛል ካላችሁ እኔ የምላችሁ ውሃ አምጡና አፋችሁን አድርጉበት። ምክንያቱም ከቁርአን ጋር የሚወጣው ትንፋሽ የራሱ የሆነ ትልቅ ተጽዕኖ አለው። አንድ ጊዜ አንድ ወንድማችን የዘምዘም ውሃን ይዞ አሜሪካ ዴቪስ በሚገኝ ላቦራቶሪ ውስጥ አስመርምሮት ነበር። ፕሮፌሰሩ ይሄ ውሃ ተራ ውሃ አይደለም፣ በውስጡ እኛ የማናውቃቸው በጣም ልዩ የሆኑ ንጥረ ነገሮች አሉት አለው። በኋላ ውሃውን አምጣው አልኩት፣ ቁርአንም ቀራሁበት። ለፕሮፌሰሩ መልሶ ሲሰጠው ፕሮፌሰሩ ደንግጦ ለመሆኑ ምን ጨምራችሁበት ብሎ ጠየቀው። it changed. Subhanallah. That's the ruqya in Rasul. ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ስለዚህ በውሃ ላይ ሱረቱል ፋቲሃን ቀርታችሁ ቱቱቱ ትልበታላችሁ። በወይራ ዘይትም ላይ ቢሆን ተመሳሳይ ነገር ታደርጋላችሁ። ከዛ ሰውነታችሁን ትዳብሱበታላችሁ። ጠዋት ላይ በአንድ ሃይላንድ ትታጠባላችሁ። በ15 ቀናት ውስጥ አይንናስ ካለባችሁ በአላህ ፍቃድ ሙሉ በሙሉ ይጠፋል። ይሄም አንድ መድኃኒት ነው። የቤትን ኮርነር በውሃ መርጨት ራሱ ሱብሃንአላህ። አንድ ተውበት ያደረገ ጠንቋይ ስጠይቀው ምን አለኝ? ውሃ ከጨው ጋር። ይሄንን ጉዳይ ሼክ አልሐለቢ ጠቅሰውታል። በመጽሐፋቸውም ላይ ይበልጥ ስለዚህ ነገር መጠየቅ አለብኝ ብለዋል። ሼክ ኢብኑ ሰይሚን ስለዚህ ነገር አውርተዋል። እናም ሼክ መሐመድ ሙሳን ረሂመሁላህ ጠይቂያቸው ችግር የለውም ነገር ግን እርግጠኛ አይደለንም በሚል ሐሳብ ላይ ነበሩ። ከዛ ራሴ ተውባ ካደረጉ ጠንቋዮችና ጅኖች ጭምር ጠይቄ ጅንን በጣም የሚጎዳው ነገር ቢኖር ጨዋማ ውሃ ነው። ለዛም ነው ነብዩ ሱለይማን ጅኖችን በባህር ጥልቅ ያሰራቸው። ስለዚህ ጨዋማ ውሃ ላይ ቀርታችሁ ቤታችሁን እርጩት። ሌላው ደግሞ በሂንድ ሀገር ሂንቲት የሚባል ቅመም አለ። እሱም ለሲሕር በጣም አሪፍ የሆነ መድኃኒት ነው። ሌላው ደግሞ የሲድር ቅጠል ነው። የሲድር ቅጠል በተለይ በድግምት ምክንያት ከትዳር ወይም ከግንኙነት ለታሰሩ ሰዎች እጅግ በጣም ጠቃሚ ነው። السدر الحبة السوداء الهلتيت الملح فدا بيكره الجن بطريقة ما عادية. ኢማም ኢብኑል ቀይም ረሂመሁላህ አንዴ መካ ያሉ በጣም ታመሙ። ከዛ ዘምዘም ውሃ ላይ ፋቲሃ ቀርተው በዛ ነው የተሻላቸው። ከዚህ በላይ ምን አለ? ቁርአን አለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አለን። ለምሳሌ ጥቁር አዝሙድ ከሞት በስተቀር ለሁሉም ነገር መድኃኒት የሆነ ነገር ነው። ሌላም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ፈውስ በሶስት ነገሮች ውስጥ አለ። ማር በመጠጣት በሂጃማ እና በእሳት መተኮስ። ነገር ግን ሶስተኛውን እኔ ኡመቴን ከለክላለሁ ብለዋል። ለልጅ